ከቅርብ ጊዜ ወዲህ በአዲስ አበባ የተለያዩ የታክሲ ፌርማታዎች ረጃጅም ሰልፎችንና አስጨራሽ ግፊያዎችን መመልከት እየተለመደ መጥቷል። በተለይ በስራ መግቢያና መውጫ ሰዓት። አሁን የምንገኘው ሜክሲኮ አካባቢ ነው። ከጧቱ 2 ሰዓት ይላል ሰዓቴ። እዚህ እንደምትመለከቱት ረጅም ሰልፍ ነው ያለው። ታክሲም ሆነ ሌላ የትራንስፖርት አማራጭ በተገቢው ፍጥነት ባለመምጣቱ የህዝቡ ቁጥር እየጨመረ ይገኛል። ይህ አይነቱ የትራንስፖርት ችግር እንግዲህ በህብረተሰቡ ዘንድ ምሬትን እየፈጠረ ይገኛል። በማህበራዊና ኢኮኖሚያዊ ኑሯቸውም ላይ ተጽዕኖ መፍጠሩን ነው የሚናገሩት። የምመጣው ከሳሚት ነው። ከሳሚት አካባቢ መጥቼ አሁን ወደ ሜክሲኮ ነው የምሄደው። ሜክሲኮ ለመሄድ ጉርሾላ ጋር መገናኛ ጋር በሚዘጋጋበት ሰዓት ወደ ስራ የምሄድበትን ሰዓት ይገልብኛል። በጠዋትም በወጣ ያ የመንገድ ክራውድዱ ወደ ስራ በመገባበት ሰዓት ስራዬ ላይ ጫና ይፈጥርብኛል። ይሄ መንገዱ መጨናነቅ እዚህ ጋር ሰልፉን የሚያበዛው እና የትራንስፖርት እጥረት ትራንስፖርቱ የራሱ የአቅርቦቱ ችግር ነው የሚመስለኝ እኔ ሳስበው ማለት ነው። አቅርቦት ችግር አለ። የታክሲ አገልግሎት ብቻ ሳይሆን የትራንስፖርት አማራጮች በብዙ መልኩ መኖር አለባቸው ብዬ አምናለሁ። መንገድ ላይ አንተ በጊዜ መድረስ ያለብህ አንተ መንገድ ላይ በድካም ነው የምታሳልፈው። ስራ ቦታ ለመሄድ እጅግ በጣም ይደክማል። ስራ ቦታ ወይም እኔ የምሄድበት ቦታ ለመድረስ በቢያዝ በቀን ውስጥ ከ1 ሰዓት እና እስከ 2 ሰዓት ባለው ጊዜ ውስጥ ሰዓት ይፈጅብኛል። ለዚህ አይነቱ የትራንስፖርት እጥረት መፈጠር አገልግሎቱን የሚሰጡ ተሽከርካሪዎች በበቂ መጠን አለመኖር አንዱ ምክንያት ቢሆንም የመንገዶች ጥበትና አሁን ካለው የተሽከርካሪ ቁጥር ጋር ለመጣጣም ዋናው ምክንያት ተደርጎ ይነሳል። መኪናውም ህዝቡ በጣም በዝቷል። በጣም ተማሪው ሁሉም በዝቷል። አሁን ኤክሰስ ሰው አሁን እንደ ድሮ በእግሬ ልሄድ የሚል አታገኝም። ያው በየዕለቱ የመኪና ቁጥሮች እየጨመሩ ይገኛሉ። በየአመቱ የተለያዩ መኪናዎች ስለሚገቡ ነው መሰለኝ በብዛት መኪናዎች መጨናነቅ አለ። የመኪና መብዛትም አለ። ብዙሃኑ መኪና ተጠቃሚ ነው። እንደገና የኮንስትራክሽኑ ስራ ደግሞ በብዙ አቅጣጫ ኮንስትራክሽን ግንባታ አለ፣ የባቡር የመንገድ ጥገና ምናምን አለ። ከዛ አንፃር ትንሽ የመጨናነቅ ነገር ይታያል። ተሽከርካሪ ቁጥሩ በከፍተኛ መጠን አድጓል። ይሄ ጥርጥር የለው። ባለን የመንገድ መሰረተ ልማት አቅም ግን ብዙ ነው። መንገድ ተሽከርካሪ አልተመጣጠንም። ዛሷይ እየገነባን ያለን ፐርሰንታችንን እናሳድግ፣ ኪሎሜትራችንን እናሳድግ ምንለው ከሚገባው ካለው አይደለም ከሚገባው ያለውንም ተሽከርካሪ ማስተናገድ አልቻለም። የተለያዩ ቴክኖሎጂዎችን ወደ ሀገራቸው በብዛት በማስገባትና ሌሎች አዳዲስ ስራዎችን በማስጀመር ፈርቀዳጅ የሆኑ ዳግማዊ አፄ ምኒልክ ከ109 ዓመታት በፊት በመዲናችን አዲስ አበባ የመጀመሪያውን መንገድ አሰሩ። ይህም መንገድ በመጀመሪያ የተገነባው ከ4 ኪሎ ቤተ መንግስት እስከ እንግሊዝ ኤምባሲ ነበር። ሌላኛው ደግሞ ከ4 ኪሎ ቤተ መንግስት እስከ አዲስ ዓለም የሚያደርስ የ42 ኪሎ ሜትር የጠጠር መንገድ ነበረ። ጃንሆይ ዳግማዊ ምኒልክ ከአዲስ አበባ እስከ አዲስ ዓለም ድረስ ያለውን መንገድ በድንጋይ ንጣፍ ለማሰራት ስለፈለጉ መንገዱን መጀመሪያ በመሐንዲሶች አስቀየሱት። መሐንዲሶቹ በአድዋ ጦርነት ላይ የተማረኩት እነ ሙሴ ካስተኛ ናቸው። በ1941 ዓመተ ምህረት ነው የመጣሁኝ ከጎንደር። ሳር ቤትና ቆርቆሮ ቤት ነው እና መንገዱም አልፎ አስፋልት ነው፣ አልፎ ተቦድሷል። ከዛ በኋላ ትንሽ ተሻሽሎ አስፋልቶችም በየቦታው አሉ፣ መኪናም አለ። ምንድነው ደግሞ ጋሪ አለ፣ በጋሪ ይዘዋወራሉ። እዚያ ጊዜ ነው ሲመጣ
ለእድገት የሚደረገው ደፋ ቀና ቀጥሏል። አዲስ አበባም እድሜዋን በአመታት ቆጥራ 125 ላይ አድርሳለች። ዛሬ ላይ አዲስ አበባ የ4 ሚሊዮን ህዝብ ቁጥር ባለቤት ሆናለች። እድገቷም በአመታት ሳይሆን በቀናት ውስጥ ይመዘገባል። ታዲያ ይህ እድገት የፈጠረው የተሽከርካሪዎች ቁጥር መጨመር ሌላ ራስ ምታት ሆኖባታል። ከዚህ ባለፈ የአህጉሩ መዲና በመሆኗም የቤት ስራዎቿ ብዙ ናቸው። በእርግጥም ርዕሰ መዲናነቷን ለማስመስከር በዋናነት የመሰረተ ልማት ግንባታ ሂደቱን ለነገ ማለት አልመረጠችም። በከተማዋ የትኛውም አካባቢ ቢኬድ የመንገድ ግንባታው አንዱ ከተማዋን የመለወጥ ሂደት አካል ሆኗል። አባጣ ጎርባጣውን የማስተካከል አዳዲስ መንገዶችንም የመቀየስ ስራው በከተማዋ አራቱም አቅጣጫ እየተሰራ ነው። ከቦሌ ዓለም አቀፍ አየር ማረፊያ እስከ መስቀል አደባባይ፣ ከ6 ኪሎ በፈረንሳይ ኤምባሲ አድርጎ እስከ ጉራራ፣ ከአቡነ ጴጥሮስ አደባባይ እስከ ዊንጌት ድረስ የሚገነቡት የመንገድ ግንባታዎች የከተማዋን የለውጥ ጉዞ የሚመሰክሩ ናቸው። መንገዱ በጣም ጠባብ ነበር እና ክራውድድ ነው። ስትሄድም በጣም ብዙ ሰዓት ፈጅባል። 2 ሰዓት ለመድረስ ሜቢ 12 ሰዓት ነው መነሳት ያለብን። በምታስበው ሰዓት መድረሳችን የምትፈልግበት ቦታ የበፊቱ በጣም የተጨናነቀ ነው። ከመስቀል አደባባይ እስከዚህ ደንበል ድረስ በጣም ክራውድድ፣ በተለይ እዚህ ደንበል ጋር ተሻግሮ ታክሲ ቆማል። ወደዛም ሲሄድ ስቃይ ነው። በተለይ ጠዋት ከባድ ስቃይ ነበር። የትራፊክ ችግር በጣም ብዙ ነበረ። ክራውድድ ነበረ፣ አክሲደንት ነበረ። በፊት እነሱ ሲመጡ በመንገድ ይዘጋብን ነበረ። ሳፋሪም ጉላላል፣ እኛም እንጉላላለን። የውጭ ዜጎች ሲመጡ ማለት ነው። ከመስቀል አደባባይ ቦሌ ቀለበት መንገድ አደባባይ ድረስ ያለው መንገድ እንደሚታወቀው ዋናው የአየር በር መንገዳችን ነው። ይሄ መንገድ ላለፉት 30 ዓመታት የቆየው ጥገና እየተደረገለት ነው። አሁን እሱ መንገድ ላይ በግልጽ ከመፍረሱ በፊት የታየው ነገር ቢኖር የከርብ ስቶኑ እስከሚሸፈን ድረስ ነው የአስፋልት ኦቨርሌው እየተከመረ በየአመቱ የመጣው። በቃ በየአመቱ በቃ ምንም ነገር አታረግም። አዎ ስር ያለው መሸከም አቅቶታል። አንተ ከላይ የጠገንከው ትሄዳለህ። ስለዚህ በዛ ደረጃ የማይችልበት ደረጃ ላይ ነበር። እንግዲህ እዛ መንገድ ላይ ኃይለኛ ጎርፍ ነበር ያለው። በተለይ ከካራማራ በላይ የሚመጣው ከምስራቅ የሚመጣው ጎርፍ በጣም ከፍተኛ ስለነበረ ድልድዩ ራሱ መቀበል አቅቶት ውሃ የሚመጣባቸው የድሬኔጅ ከልቨርቶች ሞልተው እየገነፈሉ ያሉበት ሁኔታ ነው። ይሄ ምንድነው አቅቶኛል ነው መካኝ ከዚህ ደረጃ ደርሻለሁ፣ ሌላ መፍትሄ ካልወሰድክ አላገለግልም ነው ራሱ መንገዱ እያለ የተናገረው። ይህ አዲስቷን አዲስ አበባ ከሚያሳዩን ሰፈሮች አንደኛው ነው። ቀደም ባሉት ጊዜያት የከተማዋ ጫፍ ተደርጎ የሚቆጠረው ቦሌ ከቅርብ ዓመታት ወዲህ ግን የከተማዋ ማህበራዊና ኢኮኖሚያዊ እንቅስቃሴ እምብርት እየሆነ መጥቷል። አሁን ከቦሌ ዓለም አቀፍ አየር ማረፊያ እስከ መስቀል አደባባይ መንገዱ በአዲስ በመገንባት ላይ ይገኛል። በዚህ ግንባታ ምክንያትም መንገዱ ለትራፊክ ዝግ በመሆኑ የአካባቢው የንግድ እንቅስቃሴ ተቀዛቅዟል። በገበያችን ላይ ያው ትንሽ ግጭት አምጥቷል። ገበያ በፊቱና ያሁኑ አንድ አይደለም። አሁን መጣ አጽድተ ቁጭ ብለ ኢቨን ሻይ ቡና ነው ስራ የለም። ለምን ከስተመር የሚመጣው መንገድ ሲኖር ነው። መንገድ ከሌለ ደግሞ አይስተጓጎል፣ ሌላ አማራጭ ነው የሚመርጠው። በፊት ከነበረው የደንበኛ ቁጥር አሁን የደንበኞቹ በጣም ብዙ ደንበኛ ነበር። አሁን ግን በመንገዱ ምክንያት ትንሽ ወደ ሌላ ቦታ የሚሄድ ቃውን እየፈለጉት ወደ ሌላ ቦታ የሚሄድ እንተናላችሁ። መንገድ አለመኖሩ አንድ ጫና ይፈጥራል። ምክንያቱም ሰው እንደፈለገ አይመጣም። ስፔሻሊ ለእንትን ብቻም ሳይሆን ለንግዱ ብቻ ሳይሆን ራሱ ሰራተኛውም እዚህ አካባቢ ላይ የሚሰራው ምናምን ለመምጣት በጣም የትራንስፖርት ችግር አለ። ምክንያቱም ቀጥታ የምታገኘው ነገር የለም። አቆራርጠህ ነው ወይ በእግር ተጉዘህ ነው የምትመጣው። ችግሩ ቢኖርም ጊዜያዊ መሆኑን በመረዳት ሁሉም የነገዋን ቦሌን በማሰብ የአሁኑን ወቅት መስዋዕትነት ከፍሎ ማለፍ አላቃተው። ብዙ ሰው ሊያዩ የሚችል ነው። ከውጭ የሚመጡ እንግዶች የሚያዩት ነው። እንግዳ ሲመጣ ደግሞ የተሻለ ነገር ሲያይ ላንተም ለህሊና ደስ ይለዋል።
ትላልቅ ቢልዲንጎች ቆንጆ ቢልዲንጎች ግራና ቀኝ ተሰርተው መሀል ላይ ጥሩ የአበባዎች ዛፎች ምናምን ጥላ ሊሆኑ የሚችሉ ዘንባባዎች ምናምን እነዛ አይነት ነገሮች ቢኖሩ ሞር አትራክቲቭ ነው። መኖሪያ ቤትን እንኳን ስትሰራ አተረማምሰው ነው የምትሰራው። እያለህበት ያለው መኖሪያ ቤት አድሰህ ነው የምትሰራው። ስትሰራው አፈራርሰህ ምናምን ሳይደላህ ነው የምትሰራው። መሬት እየተኛ የተለያየ ነገሮችን እያደረግ ያንን የመጨረሻውን ግብ ስለምታስብ ይሄኛው ለኔ ምንም ማለት አቧራም ብንለብስ ምንም ፊውቸሪቲውን ስታየው ደግሞ ጥሩ ነገር ስላለው ነገ ደግሞ ጥሩ ነገር ይሆን የተሻለ ነገር ይኖራል ብለህ ስለምታስብ ከዛ አንፃር ጥሩ ነው። ደግሞ መንገዱ አሁን በጣም ሰፍቷል። ጥሩ ነገር ነው። ያን ስታየው ደስ ይላል። እንግዳ ብዙ የሆነችው አዲስ አበባ የፊታችን ግንቦት ወርም የዓለም ማህበረሰብ አይን ማረፊያ የሚያደርጋት አንድ ትልቅ ክብረ በዓል ታስተናግዳለች። አፍሪካውያኑ አንድነት ኃይል ነው ብለው የጀመሩት ስለራሳቸው የወደፊት ተስፋ ጉዞ ሊመካከሩ መሰረት የጣሉበት የአፍሪካ ህብረት 50ኛ ዓመት። ይህንን ለማክበርም ሙሽራዋ መዲናችን በተለያዩ ዘርፎች እየተሞሸረች ትገኛለች። ከታላቅ ድምቀቶቿ መካከልም በ2006 እንዲጠናቀቅ ታቅዶ የነበረውና በዚህም ምክንያት ከግንቦት በፊት እንዲያበቃ ሌት ተቀን የሚጥሩለት ይህ መንገድ ይገኝበታል። እናም በ5 ቦታዎች ተከፋፍሎ ሊሰራ የነበረው ስራ በአንድ ጊዜ ይጠናቀቅ ዘንድ ለሰራተኞቹ የሚባክን ጊዜ የለም። አይ ቲንክ ወደ 6-7 ወር በዛ በስኬጁላችን መሰረት እየሰራን ሄደን ከዛ በኋላ ግን ሺፍት ነው ያደረግነው። ሺፍት ማድረግ የተፈለገበት ምክንያት መንገዱን ለተገልጋይም አድርገህ ግንባታውን ይዘህ ጊዜ ይፈጃል እንጂ መታመጣው ለውጥ የለም። ስለዚህ ሁሉም ሴክሽኖች ውስጥ ይገባና ይሰራና መንገዱን እስከ ግንቦት ባለው ጊዜ ውስጥ እናጠናቅ የሚል ስትራቴጂ ተቀየሰ። ለወርቅ ኢዮቤልዩ በግንቦት ወር ላይ ነው እዚህ አዲስ አበባችን ላይ የሚፈጸመው። ስለዚህ ይሄንን የወርቅ ኢዮቤልዩ በደመቀ ሁኔታ መፈጸም የሁላችንም ታሪካዊ ኃላፊነትም ግዴታም ነው። ግንቦት ላይ ለማድረስ በአብዛኛው ይቻላል። ይሄ እንግዲህ ይቻላል በአብዛኛው ስንል ዞሮ ዞሮ ለትራፊኩ ክፍት እናደርጋለን። የመንገዱ መገንባት የቀድሞውን የአካባቢውን ገጽታ ሙሉ በሙሉ እንደሚቀይረው ይጠበቃል። የቀድሞውን የትራፊክ መጨናነቅ በመቅረፍም ለአሽከርካሪውም ሆነ ለእግረኛው ምቹ ሁኔታን ይፈጥራል። ብዙ እንግዶችን እናስተናግዳለን። ኢትዮጵያ እንደሚታወቀው ካላት ሰላምና ተፈላጊነት ተመራጭነት አንፃር በርካታ የውጭ ሀገር ዜጎች በርካታ የውጭ ስብሰባዎችንና የመሳሰሉት ነገር ስለምናከናውን ብዙ እንግዶች አሉብን፣ ይወጣሉ ይገባሉ ማለት ነው። በተጨማሪ ይሄ መስመር የቢዝነስ ኤሪያ ነው። አጠቃላይ 40 ሜትር ነው ስፋቱ። በእያንዳንዱ ላይ ሁለት ሌኖች አሉት። በአጠቃላይ ስንመለከተው ወደ 8 ሌን አለው ማለት ነው። በአንድ ጊዜ 8 መኪኖች ይሄዳሉ ይመጣሉ ማለት ነው። ኦሎምፒያ አደባባይ 5 መጋቢ መንገዶች አሉት። በዛ ምክንያት ይጨናነቅ ነበር። ስለዚህ 5ቱ መንገዶች ወደ መስቀል ፍላወር፣ ወደ ባምቢስ፣ ወደ ዲሉክስ ፈርኒቸር እና ዋናው መንገዶች ደግሞ አሉ። እነዚህን ለማሳለጥ የሚያስችል አንደርፓስ ወይም በስር የሚያልፍ ተሰርቶለታል። ከላይ ደግሞ አደባባይ ተሰርቶለታል። ይህ ሲጠናቀቅ እዚህ ቦታ ላይ በተለይ ከመስቀል አደባባይ ቦሌ ለመድረስ ከ3 እስከ 5 ደቂቃ ብቻ እንዲፈጅ ነን ስቶፕ ነው፣ በጣም በፍጥነት ነው የሚነዳው ለማድረግ ነውና ቶታሊ መጨናነቁን ይቀርፈዋል። በአዲስ አበባ የመንገድ ግንባታ ፕሮጀክቶች መጓተትና የባለድርሻ አካላት ተቀናጅቶ አለመስራት በስፋት የሚነሱ ችግሮች ናቸው። በቦሌ መስቀል አደባባይ መንገድ ግን አዲስ ነገር ታይቷል። ቦሌ ለመሰረተ ልማት ስራዎችም በቅንጅት በመስራት በኩል ሰክሰስፉል የሆነበት ነው። ፍጥነቱ አንዱ ከሱ ጋር ያለ ነው። ብዙዎቹ ቦታዎች ላይ እንደ ቦሌ መሄድ ያልተቻለበት ምክንያት የመሰረተ ልማት ስራዎቹ የተቀመጠላቸው አቅጣጫ እንደ ቦሌ የሰከነ ስላልሆነ ነው። ቦሌን ለመምራት ቢያንስ በሳምንት 2 ቀን የባለስልጣኑ ማናጅመንት ኃላፊዎች፣ ኮንትራክተሩ፣ ኮንሰልታንቱ፣ ባለድርሻ አካላት እዛ ነው።
ስለዚህ ብዙ ውሳኔዎች የሚሰጡት እዛው ሳይት ላይ ነው። ስለዚህ በዛ ምክንያት ፈጣን ነው። ሌላው ደግሞ ያደረግነው ነገር ምንድነው? ድሮ በሌሎች መንገዶች ላይ ራሱ የመሰረተ ልማት አቅራቢው መስሪያ ቤት ነው የራሱን ቱቦ የሚዘረጋው ምን የሚያደርገው ምናምን የሚያደርገው። ይሄ በራሱ ጊዜ የሚበላ ነው። ስለዚህ ይሄን ስራ በቅንጅት ኮንትራክተሩ ራሱ የመንገድ ግንባታ ኮንትራክተሩ ኃላፊነቱን ወስዶ እንዲሰራ እና ክፍያ እንድንፈጽመው አድርገን ይሄንበት እንትን ፍጥነት ጨምሯል። በተለያዩ አቅጣጫዎቿ ራሷን ፈትሻ ቀዳዳውን ለመሙላት ደፋ ቀና የምትለው መዲናችን በአስቸጋሪነታቸው እየታወሱ ለአሽከርካሪም ሆነ ለተሳፋሪ በማማረር ብሎም በኢኮኖሚያዊና ማህበራዊ እንቅስቃሴው ላይ እክል የሚፈጥሩ መንገዶቿ በርካታ ናቸው። ከነዚህም መካከል የእድሜ ባለጸጋው ከ6 ኪሎ እስከ ፈረንሳይ ኤምባሲ ብሎም ጉራራ ያለው መንገድ አንዱ ሲሆን ዛሬ ሌላ ገጽታ እየያዘ ይገኛል። ከጥቅምት ጀምሮ ነው ስራ የጀመርነው። ፕሮጀክቱ ጠቅላላ ለማጠናቀቅ 20 ወር ነው የተሰጠን። እስካሁን ድረስ ባለነው ሁኔታ ጥሩ ፕሮግረስ ላይ ነው ያለነው። ካቀድነው ከ90% በላይ ነው ሰርተን ያለነው። ከጃልሜዳ ጀምሮ እስከ ፈረንሳይ ኤምባሲ በር ድረስ የሚሄድ መንገድ 25 ሜትር መንገድ ነው የምንሰራው። የቀበና ድልድይ ላይ እንግዲህ ይሄንን ስሎፕ ለማስተካከል 21 ሜትር ከመሬት በላይ 21 ሜትር ሄደን ነው ያ ድልድይ የሚገነባው። ይሄ የሆነበት ምክንያት ምንድነው? ያንን የነበረውን የግራዲየንት ፕሮብሌም የነበረውን የስሎፕ ፕሮብሌም የዳገቱን ችግር ኢምፕሩቭ ለማድረግ ነው ያ የተደረገው። እንደገና ደግሞ ብዙ መኪኖችንም አኮሞዴት እንዲያደርግ መንገዱ ነው ተብሎ የተሰራው ስታንዳርዱ እንዲጠብቅ ነው። ባለፉት 21 ዓመታት መንግስት በዘረጋቸው የልማት መስመሮች እንደ ሌሎች ሀገራችን ክፍሎች አዲስ አበባም የለውጡ ግንባር ቀደም ተቋዳሽ ሆናለች። በዚህም ከ15 ዓመት በፊት 1300 ኪሎ ሜትር የነበረው የከተማዋ የመንገድ ሽፋን ዛሬ ወደ 3700 ኪሎ ሜትር ማድረስ ተችሏል። በ2001 10% ብቻ ነበር የአጠቃላዩ የነበረን። በ2002 ወደ 12.2 ነው ያደገው። በ2003 ደግሞ 12.9 ኦልሞስት ወደ 13% ለማደግ ችሏል። አምና ላይ ቆመን 2004 ሰኔ መጨረሻ ላይ ያለን የመንገድ ሽፋን በፐርሰንት 13.7 ነው። በዚህ የዓመት መጨረሻ ላይ ይህንን ፐርሰንት ወደ 16 እናደርሳለን ብለን እየሰራን ያለነው። እዚህ ከተማ ላይ ሁለት አይነት መንገድ ነው የሚሰራው በዋነኛነት የጠጠር መንገድና የአስፋልት መንገድ። ጠጠርና አስፋልት በ2001 የነበረን 1534 ኪሎ ሜትር የጠጠር ብቻ ነበረን። የአስፋልት የነበረን 1280 ነው። አሁን በ2004 እስከ ሰኔ 30 ማለት ነው የጠጠር መንገዳችን 1777 ኪሎ ሜትር ሲሆን የአስፋልት መንገዳችን ደግሞ 1807 ኪሎ ሜትር ነው። አሁን ሁለቱንም ጠቅልለን እንዲሁም ኮብልስቶንንም አስገብተን እስከ 2004 ሰኔ 30 ድረስ 3731 ኪሎ ሜትር መንገድ አለን ማለት ነው። ለተለያዩ ልማቶች ከዋለው የከተማዋ መሬትም 13 በመቶ የመንገድ ልማት ነው። በዚህ የግንባታ ሂደትም ከቅርብ ጊዜ ወዲህ እያደረች አዲስ ለምትሆነው ከተማ የውበት ፈርጥ የጨመረላት የቀለበት መንገድ ይገኝበታል። በአዲስ አበባ የመንገድ ግንባታ ታሪክ ውስጥ የቀለበት መንገድ ትልቅ ለውጥ አምጥቷል። የትራፊክ ፍሰትን ከማሳለጥ ባለፈ የከተማዋ ውበት ሆኗል። ይህ መንገድ በቅርቡ ከተገነቡ የቀለበት መንገዶች አንዱ ነው። አሁን የምንገኘው ሰሜን በር ወይም ጎጃም መውጫ ላይ ነው። ይህም መንገድ ከዚህ አንስቶ ከዊንጌት ጋር የሚያገናኝ ነው። የመንገዱ ግንባታም የአሁኑን የከተማዋን የትራፊክ ፍሰት ብቻ ሳይሆን የወደፊቱንም የከተማዋን እድገት መሰረት በማድረግ የተገነባ ነው። የአዲስ አበባ ከተማ መንገድ
ዘመናዊ መንገድ በማድረግ ረገድ ያው በተለያዩ ጊዜያቶች የተሰሩ በርካታ ስራዎች አሉ። ከ83 ወዲህ በተሰሩት ስራዎች ላይ ያው ፋና ወጊው ቀለበት መንገድ ነው የመጀመሪያ አዲስ አበባ ላይ የተሰራ ዋና መንገድ ቀለበት መንገድ ነው። ይሄ ደግሞ ወደ 33.3 ኪሎ ሜትር መንገድ ርዝመት የነበረው አሁን ከተሰራው ጋር ሲጨመር ወደ 38 ኪሎ ሜትር የደረሰበት ሁኔታ ነው ያለው። ከተማውን ዙሪያውን አካሉ የሚሄድ ነገር ስለነበረ ማንም አካል ከቀለበት መንገዱ ጋር ከተገናኘ ውስጥ ለውስጥ ሳይሽልኩለት የሚፈልግበት አቅጣጫ ላይ መሄድ ይችላል ከሚል አኳያ ትልቅ ሚና የተጫወተ ነውና በመንገዳችን ታሪክ ውስጥ ትልቅ ቦታ የሚሰጠው ነው። ለአፍሪካውያኖቹ ሁሉም መንገድ ያስገርመናል። ለምን ብትል አይተን ያላየነው ይሄ ብሔር ብሔረሰብ እሱን ያየው እንደው እኔ ተወልጄም የማየው አይመስለኝም ነበር። ፈጣሪ እድሜ ሰጥቶኝ ያሳየ። በዓለም አቀፍ መስፈርት መሰረት አንድ ከተማ በቂ የመንገድ ሽፋን አለው የሚባለው ለልማት ከዋለው መሬት ውስጥ መንገድ 25 በመቶ ድርሻ ሲይዝ ነው። 54000 ሄክታር በምትሰፋው አዲስ አበባ እዚህ ለመድረስ አሁን ካለው መንገድ እጥፍ መስራት ይጠይቃል። በእድገትና ትራንስፎርሜሽን እቅዱ በተያዘው ግብም ይህን ለማሳካት ታቅዶ እየተሰራ ነው። በ2012 ማለት ነው መንገዳችንን 20% እናደርሳለን ነው። የተሟላ መጓጓዣ የተሟላ የተሳለጠ ትራንስፖርት እንዲኖር የማድረግ ስራ ነው የኛ ግብ የሚሆነው። መንገድ በሌላባቸው ቦታዎች ላይ አዳዲስ መንገዶችን የመገንባቱ ተጠናክሮ ይቀጥላል። ስታንዳርዳቸውን ያልጠበቁ መንገዶችን መልሶ የመገንባት ስራ ይሰራል። ቀለበት መንገዱን ሙሉ ቀለበት የማድረግ ስራና የሚቀረን 9 ኪሎ ሜትር ነው። አሁን ቀለበት መንገዱን ቀለበት ለማድረግ ወደ ቀለበት መንገዱ የሚገባና ከቀለበት መንገዱ የሚወጡ መንገዶችን ዴቨሎፕ የማድረግ ስራ እንሰራለን። 20% ከዛም በላይ ከ20% በላይ እንሆንና አዲስ አበባ የመንገድ ግንባታ ጥያቄዋ ቢያንስ ለረጅም ዓመታት ያቆምና ወደ ምን እንገባለን? ወደ ጥገና እንገባለን ማለት ነው። ከድሬዳዋ የተነሳው የኢትዮ ጅቡቲ የምድር ባቡር ለመጀመሪያ ጊዜ አዲስ አበባ የደረሰው በ1909 ዓመተ ምህረት ነበር። ከተማዋም ከባቡር ጋር የተዋወቀችው በዚያ ወቅት ነው። ከዚህ በኋላም ባሉት ዓመታት ከምስራቁ የሀገሪቱ ክፍል ጋር ኢኮኖሚያዊና ማህበራዊ ትስስር እንድትፈጥር በማድረግ ትልቅ አስተዋጽኦ አበርክቷል። አሁን ላይ ከአንድ ክፍለ ዘመን በኋላ ደግሞ የደረሰችበትን የእድገት ደረጃ መነሻ በማድረግ ለነዋሪዎቿ አዲስ ቴክኖሎጂ ልታቀርብ ሽር ጉድ እያለች ትገኛለች። ቀላል የከተማ ባቡርን በእድገትና ትራንስፎርሜሽን እቅዱ በመሰረተ ልማት ዘርፍ ተይዘው በዋናነት የሀገሪቱን የኢኮኖሚ እንቅስቃሴ ያፋጥናሉ እንዲሁም የአዲስ አበባን የትራንስፖርት ችግር በዘላቂነት ይቀርፋሉ ከተባሉት መካከል የባቡር መስመር ዝርጋታ ይገኝበታል። ይህ በተለያዩ ምዕራፎች የሚሰራው የአዲስ አበባ ቀላል ባቡር መስመር ዝርጋታ በመሰረተ ልማት ግንባታ ዘርፍ እንደ አዲስ ምዕራፍ ተደርጎ ይወሰዳል። ይህ የአንደኛው ምዕራፍ አካል የሆነውና 34 ኪሎ ሜትር የሚሸፍነው የባቡር መስመር በከተማው አራቱም አቅጣጫዎች የሚዘረጋ ሲሆን ከምስራቅ ምዕራብ እንዲሁም ከሰሜን ደቡብ የሚነሱት የባቡር መስመሮች መገናኛቸውን እዚህ መስቀል አደባባይ ላይ ያደርጋሉ። ትልልቆቹ ከተማዎች ፖፑሌሽናቸው የህዝብ ብዛታቸው በጣም ትልልቅ የሆኑት እንደ ለንደን፣ ፓሪስ፣ ኒውዮርክ እነዚህ ከዚህ እኛም ከምንለው ደረጃ አልፈዋል እኛ ከምንፈልገው። ስለዚህ አዲስ አበባ እንደዚህ አይነት ትራንስፖርት ሲስተም ካልተገነባ ከተማው አይሰራም።
የኛው የቀላል ባቡር ፕሮጀክቱ አይላርት የሚባለው አይነት ሆኖ በሶስት አይነት የግንባታ ሁኔታና በሶስት አይነት የግንባታ ሁኔታ ነው የሚሰራው። ያም በመሬት በድልድይና በመሬት ውስጥ ይሆናል። ከኛ ከተማ የማስተር ፕላን አወቃቀር ከመንገዶች አገነባብ እና ካለው ጠቅላላ ሁኔታ አንጻር የኛ ሰሚ ሰግሪጌትድ የሚባለው በተወሰኑ ቦታዎች ላይ ባቡሩ ከሌሎች ትራፊኮች ጋር የሚገናኝበት ግን በአብዛኛው ቦታ ላይ ክሎዝድ ሆኖ ሰሚ ክሎዝድ ሆኖ የሚሄድበት ይሄም ካለው የትራፊክ ካልቸር ከመንገደኞች ባህሪ ከአሽከርካሪዎች ባህሪና ካለው የማስተር ፕላን አቀማመጥ ጋር በተያያዘ እንትን ያለ ነው። ከገንዘብም ሆነ አሁን ካለው ጠቅላላ ነባራዊ ሁኔታ አንጻር የቀላል ባቡር ፕሮጀክት ነው ማለት ነው። በከተማዋ እየተዘረጋ የሚገኘው የቀላል ባቡር መሰረተ ልማት ከመሬት ላይ በመሬት ውስጥና በምድር ላይ በሶስት አይነት መንገድ ይጓዛል። በኤሌክትሪክ ኃይል የሚሰራ ሲሆን ይህም አሁን ካሉት ተሽከርካሪዎች በተለየ መልኩ ሙሉ በሙሉ ከብክለት የጸዳ ያደርገዋል። የቀላል ባቡር ፕሮጀክቱ ሀገራችን በዚህ ሰዓት መንግስት በሚከተለው ፖሊሲ መሰረት የግሪን ኢኮኖሚን በሁሉም ልማት መስመሮች ላይ የምንከተል በመሆኑ ሙሉ በሙሉ ኤሌክትሪፋይድ ነው የሚሆነው። በኤሌክትሪክ ነው የምንጠቀመው። ዘመናዊ የሆኑ የቀላል ባቡር መኪኖችም ናቸው የሚሆኑት ማለት ነው። የአሁኑ ምዕራፍ ፌዝ 1 በምስራቅ ምዕራብና በሰሜን ደቡብ መስመሮች የሚሰራ ይሆናል። የምስራቅ ምዕራብ መስመሩ ከምስራቅ አያት አደባባይ ጫፍ በቀጥታ በመገናኛ በመስቀል አደባባይ በሜክሲኮ እስከ ጦር ኃይሎች አደባባይ ድረስ በቀጥታ የሚሄድ ይሆናል። በሰሜን ደቡብ ያለው ደግሞ ከአድዋ አደባባይ ከሰሜን ጫፍ አድዋ አደባባይ ጀምሮ ውስጥ ለውስጥ በቅዱስ አቡነ ጴጥሮስ አደባባይ በሀብተ ጊዮርጊስ ድልድይ በአዲስ ከተማ በመርካቶ በሰባተኛ በአብነት በልደታ አድርጎ የምስራቅ ምዕራብ መስመሩን ከተገናኘ በኋላ በመስቀል አደባባይ በቀጥታ በጎተራ እስከ ቃሊቲ ድረስ የሚደርስ ይሆናል ማለት ነው። አሁን እየተገነባ የሚገኘውን የቀላል ባቡር መስመር ዝርጋታ ከከተማዋ የአስፋልት መንገድ ጋር የተጣጣመ በማድረግ ትራፊክ ፍሰቱን ውጤታማ የማድረግ ስራ አብሮ ይሰራል። ይህም ማለት የባቡር መስመሩ በሚዘረጋበት መስመር ላይ የአዲስ አበባ መንገዶች ባለስልጣን የሚያከናውናቸው ዘርፈ ብዙ ስራዎች አሉ። ከተማ መንገዶች ባለስልጣን በእቅዱ ውስጥ መገናኛን፣ 22 ማዞሪያን፣ ኡራኤልን፣ ሜክሲኮን፣ ልደታን አንደርፓስ እና ኦቨርፓስ የማድረግ ስራ አለው በእቅዱ ውስጥ። ባቡሩ ሲጨመር ባቡሩ በዚህ ውስጥ እሱም በስር ወይ በላይ ሆኖ ማለፍ አለበት። ስለዚህ ያንን ስራ ለመስራት ባቡርና መንገድ አብሮ ነው የሚሰሩት። እዚህ ቦታ ላይ መገናኛ ላይ አሁን በሚታየው መልኩ መኪናው መሄድ ያቃተበት ደረጃ ላይ ደርሷል። ትልቅ አደባባይ ተሰራ፣ መገናኛ ከላይ መተላለፊያ ተሰራ። ነገር ግን ጠዋትና ማታ እዛ ቦታ ላይ ያለ የትራፊክ ጭንቅንቅ ከአቅም በላይ ነው። ስለዚህ ምንድነው የሚሰራው ስራ? እዛ ጋር መኪናውም ባቡሩም አንድ ደረጃ ዝቅ ማለት አለበት። ስለዚህ እዛ 3 ደረጃ ያለው መንገድ ይሆናል ማለት ነው። ከላይ አንድ ድልድይ ያለ አሁን ክብ ያለው እዛው ስትራክቸር ተሰርቶለት ክብ ይኖራል። ከክቡ በላይ ታች ደግሞ አንድ ተጨማሪ ወደ ታች መውረድ አለበት። እዚህ የሚወርደው ላይ ባቡርም መንገድም አብረው ነው የሚወርዱት፣ መኪናም ባቡሩ። ስለዚህ እሱ ጋር ለመስራት በጋራ ነው የሚሄዱት። ከዛ ቀጥለን ኡራኤል እንመጣለን። ኡራኤልም በተመሳሳይ ሁኔታ ያው ኢንተርሴክሽኑ ለባቡር ቀጥታ ሊያልፍ አያግዘውም። ስለዚህ እዛ ጋም ባቡርም መንገድም አንድ ደረጃ ዝቅ ብለው በፑሽኪን መልክ ይሰራሉ። 22 ኡራኤል በዛ መልክ ነው የሚሰሩት። ሜክሲኮ ጋር ስንመጣ ደግሞ ባቡሩ በላይ ነው፣ በድልድይ ነው የሚሄደው። ምክንያቱም ከልደታ ጀምሮ ባቡር በድልድይ ነው እስከ መስቀል አደባባይን አቋርጦ እስከ ባምቢስ አጠገብ ድረስ በድልድይ መጥቶ ነው የሚወርደው። ስለዚህ እዛ ቦታ ላይ በድልድይ ይሄዳል። በድልድይ ከመሄዱ በፊት ግን መሬቱ መንገድ የሚሰራው ድልድይ አለ፣ ባቡር የሚሰራው ድልድይ አለ፣ ተጣጥሞ መሄድ አለበት። ልደታም ላይ እንደዚህ ነው። ልደታም ወደ ላይ ነው የሚመጣው ባቡሩ፣ መንገድ ደግሞ እዛ ጋር ድልድይ ይሰራል፣ አንደርፓስ። ስለዚህ ሁለቱ መጣጣም አለበት። እነዚህ ናቸው ዋና ስራዎች።
እነዚህ የባቡር መስመር እንዲያልፍ የተደረገባቸው አካባቢዎችም ከፍተኛ የትራንስፖርት ፍላጎት ያለባቸው ናቸው። አንድ ከተማ የከተማው የነዋሪዎች ቁጥር ከ3 ሚሊዮን በላይ ከሆነ በአንድ አቅጣጫ ከ15,000 ሰው ያላነሰ በአንድ ሰዓት ትራንስፖርት ማድረግ መቻል አለበት። ማዕከል ውስጥ የከተማው ማዕከል ውስጥ ያንን ካላደረገ ከተማው እንደ ከተማነት መንቀሳቀስ አይችልም። በሁሉም መንገዶች ላይ ጥናት ተደርጓል። በዛም መሰረት ከፍተኛ የተሳፋሪዎች ፍላጎት እንቅስቃሴ የተገኘው በምስራቅ ምዕራብ መስመር ከአያት በቀጥታ እስከ ጦር ኃይሎች ያለው እንደዚሁም በሰሜን ደቡብ መስመር ደግሞ አሁን ቀደም ብዬ በሰሜን አቅጣጫ ከአድዋ አደባባይ በቀጥታ እስከ ቃሊቲ በጠቀስኩት ላይ ነው። በተለይ ከመስቀል አደባባይ ወይም ከለገሃር እስከ ልደታ ባለው ክፍል ላይ ከፍተኛ የሆነ የተሳፋሪዎች የትራንስፖርት ፈላጊዎች ቁጥር የተመዘገበበት ነው። ትራንስፖርት የኢኮኖሚ አንቀሳቃሽ ሞተር ነው። የዚህ ዘርፍ ከጊዜው ጋር መዘመን ደግሞ ሀገሪቱ የተያያዘችውን ፈጣን የኢኮኖሚ እድገት የበለጠ ውጤታማ ያደርገዋል። አንድን ሰው ማዕከል ከተማ ውስጥ አኑረህ አይደለም እዚያው ስራውን የሚሰራው። ሰውየው ራቅ ካለ ቦታ ከሰባርበን ከተማ ወጣ ካለ ከፈረንሳይ ማምጣት አለብህ። እዚያው እንደገና ከሰበታ ድረስ ማምጣት አለብህ። ከታችም ከአቃቂም ማምጣት አለብህ። እነዚህ ማድረግ አለብህ። ይህን ሁሉ ሰው ከተማ ውስጥ ካደረስክ በኋላ እንደገና ወደ ቤቱ ሄዶ ማደር አለበት። ያ አሁን የለም ኢትዮጵያ ውስጥ። አንበሳ አውቶቡስ ይህን ማድረግ አይችልም። ሚኒባሶችን ማድረግ አይችሉም። ትንሽ ታክሲዎች ማድረግ አይችሉም። ሰው በእግር መሄድ አይችልም። ስለዚህ ከተማው ማዕከል እንዲኖረው ሴንትራል አዲስ አበባ የምትለው ውስጥ ይሄ በጣም መሬቱ ውድ ወደ ሆነበት አካባቢ የሚኖሩ ሰዎችን ሁሉ ከከተማ አውጥተህ ወደ ዳር ዳሩ ለመውሰድ እንደዚህ አይነት የህዝብ ማስ ትራንስፖርት የሚባለው ያስፈልጋል። አሁን በግንባታ ላይ የሚገኘው የአዲስ አበባ ቀላል ባቡር መስመር ዝርጋታ ሲጠናቀቅ ሁሉም ሰው በቀላሉ ሊጠቀምበት የሚችል እንደሚሆን ይጠበቃል። የሚያጓጉዘው ከፍተኛ መጠን ያለው የተገልጋይ ቁጥርም መቼ ደርሶ ባየ ነው የሚያስብል ነው። ኦፕሬሽን በሚጀምርበት አካባቢ እስከ 7000 ሰዎች በሰዓት በአንድ አቅጣጫ ያስተላልፋል ተብሎ ነው። በረጅም ጊዜ ባለው ደግሞ ከ15000 በላይ ሰዎች በአንድ ሰዓት በአንድ አቅጣጫ ይዞ ይጓጓዛል ተብሎ ነው የሚታሰበው። ስለ ትራንስፖርት ሳታዩ ታጥቀሩ። ጧት አይታችሁታል። እርጉዙ ምን ያህል ሲጋፋ፣ ምን ያህል ሲጨናነቅ፣ የሸመገለው ባፉ ሊደፋ ግፊያ። ስለዚህ ይህን የሚገላግል ነገር ነው። የባቡር መንገዱ የሁሉም ሰው የኔም ጉጉት ነው፣ የሁሉም ሰው ጉጉት ይመስለኛል። እኔ እሱ የባቡሩ መንገድ አልቆ ያስቀረዋል የሚል ነገር ነው። ማለት በጣም ብዙ ሰው ስለሚይዝ የባቡሩ መንገድ እኔ በፍጥነት ቢያልቅና ህዝቡ በሱ መጠቀም ቢጀምር እኔ እንደው በክራውድ ሊቀንሷል የሚል ሀሳብ አለ። በአማካኝ በየ600 700 ሜትሩ ፌርማታዎች አሉ። የድልድዩም ይሁን የመሬቱ እንደዚሁም የአንደርግራውንዱ ማለት ነው። ፌርማታዎች ላይ ሰዎች የቀላል ባቡር መኪኖችን የሚያገኙት በተከታታይ ከሆነ በየ6 ደቂቃው ያገኙታል። በያዝነው 2005 ዓ.ም ጥቅምት ወር ላይ ግንባታው የተጀመረው የአዲስ አበባ ቀላል ባቡር መስመር 26 በመቶ ያህሉ ስራ ተከናውኗል። የግንባታው ዕቅድ እንደሚያሳየውም ከ2 ዓመታት በኋላ ሙሉ በሙሉ ይጠናቀቃል። ለዚህም ቀንና ምሽት ስራውን በማከናወን በተባለው ጊዜ ለመፈጸም ርብርብ እየተካሄደ ነው። በዚህ የግንባታ ሂደት ውስጥ ታዲያ በአንዳንድ ቦታዎች የትራፊክ ፍሰት ላይ እክል መፈጠሩ አልቀረም። ሁሉም ግን ከዚህ ለውጥ ጋር ራሱን በማላመድ ለስራው መቃናት የድርሻውን እየተወጣ ነው። ለመጥቀስ ያክል አሁን ያለንበት የጊዮርጊስ አደባባይ እንደምታየው ኦልሞስት ሁለቱ አደባባዮች ሙሉ በሙሉ ዝግ ናቸው። መጠቀም አይችልም ማንም ሰው። እግረኞችም የነበረውን መስመር መጠቀም አይችሉም።
የግንባታ ተጠናቆ የተደፈነ ጊዜ ግን ሙሉ በሙሉ እዚህ ጋር የነበረው እንቅስቃሴ በሙሉ የሚመለስ ይሆናል ማለት ነው። ስለዚህ ይህን ተረድቶ ህብረተሰቡ አሁን ያለውን ጫና ተቋቁሞ እንቅስቃሴውን ማኔጅ እያደረገ የሄደበት ያለበት ሁኔታ ነው ያለው። ይሄም ነው አሁን ላለንበት የፕሮግረስ ደረጃ ያደረሰንም በህብረተሰቡ ዘንድ ያለው መረዳትና ራሱን ማኔጅ ማድረጉ ሁኔታ ነው። መጨናነቅ ቢኖር ለተወሰነ ጊዜ ቢሆንም ወደፊት ጥሩ ነገር እንደምናይ ነው የሚያመላክተን። በየትኛውም የዓለም ክፍል የሚሰሩ የልማት ፕሮጀክቶች ግንባታ ወቅት የአካባቢ ተጽዕኖን መቀነስ እንዲሁም ትልቅ ዋጋ ያላቸው ቅርሶች ላይ ጉዳት እንዳይደርስ ማድረግ የሥራውን ስኬታማነት የሚያሳይ ነው። ከፒያሳ የሚነሳው የባቡር መስመር በዳግማዊ ምኒልክና አቡነ ጴጥሮስ ሐውልቶች በኩል ነው የሚያልፈው። የእነዚህ ቅርሶች ዕጣ ፈንታ ምን ይሆን የሚለው በርካቶች የሚያነሱት ጥያቄ ነው። የዳግማዊ ምኒልክ አደባባይ ጋር አሁን በምታዩት ረጅም በሆነ ርቀት ላይ የሚገኝ ሲሆን ምንም አይነት በሐውልቱ ላይ የሚደርስ ምንም አይነት ተጽዕኖ እንደሌለ የአቡነ ጴጥሮስ አደባባይ በዚህ ግንባታ ወቅት የከተማ አስተዳደሩ በባለቤትነት እንደዚሁም ፌዴራል ቅርስ ጥበቃ ባለስልጣን በኃላፊነት ሐውልቱን በጊዜያዊነት አንስተው በክብር ግንባታው ከተጠናቀቀ በኋላ በክብር የነበረበት ቦታ የሚያስቀምጡ ይሆናል ማለት ነው። የአዲስ አበባ ቀላል ባቡር መስመር ዝርጋታ በአሁኑ ወቅት ከ1000 በላይ ለሆኑ ኢትዮጵያውያን የሥራ ዕድል ፈጥሯል። አገልግሎት መስጠት በሚጀምርበት ወቅትም ለብዙ ዜጎች የሥራ ዕድል እንደሚፈጥር ይጠበቃል። አሁን በሚሰራው የምዕራፍ 1 የመስመር ዝርጋታ ልምድ በመውሰድ ቀጣዩን ምዕራፍ ሙሉ በሙሉ በኢትዮጵያውያን የመስራት እቅድ ተነድፏል። ለዚህም ኢትዮጵያውያን ኢንጂነሮች በስራው ላይ እንዲሳተፉ እየተደረገ ነው። በየትኛውም ዩኒቨርሲቲ የሬልዌይ ኮንሰፕት የለም ወይም የምድር ባቡር ግንባታ ምንም አይነት ኮንሰፕት በትምህርት በዩኒቨርሲቲ ሌቭል በቤሲሲም ሆነ በማስተርስ ሌቭል አይሰጥም በኢትዮጵያ ኮንቴክስት። ነገር ግን ምንድነው አሁንም እንደ ምድር ባቡር በኢትዮጵያ ውስጥ የማስተር ሌቭል ተጀምሯል። ነገር ግን እዚህ ሳይት ላይ ያለው ሪል ፕራክቲስ ነው ዋናው የግንባታው ስራ ነው። ዋናው ወይም ደግሞ ወደ መሬት የሚወርደው ስራ እዚህ የኮንስትራክሽን የግንባታ ቦታዎች ላይ ነው። ስለዚህ እዚህ ግንባታዎች ላይ ተገኝቶ ያለውን አክቲቪቲ ያለውን የሥራ እንቅስቃሴ ሙሉ በማየት የምታዳብረው ዕውቀት ከፍተኛ ነው። ልምድ የምንወስደው ያው ኮንትራክተሩ የውጭ ኮንትራክተር ነው። አንደኛ ከኮንትራክተሩ ወስዳለን። ኮንትራክተሩ ዲዛይንም ይሰራል፣ ኮንስትራክሽኑንም ይሰራል፣ ግንባታውንም ማለት ነው። ኮንሰልታንቱም አማካሪውም የውጭ ድርጅት እንደመሆኑ መጠን እሱንም አብረን በሂደት ያለውን ነገር የተለያዩ ኤክስፐርቶችን ይመጣሉ ከውጭ። ለምሳሌ እኛ ሀገር የሌሉ በሲግናሊንግ በኮሙኒኬሽን እንዲሁም በትራክ ላይ በተለያየ ወደፊትም የሚመጡ አሉ። ከነሱ ጋር ጆይንትሊ ስንሰራ የተሻለ ልምድ እያገኘን ያለው አሁንም ባለው እስካሁን በተጀመረው ስራ ላይ ብዙ ልምዶችን አግኝተናል። የካፓሲቲ ቢልዲንግ ወይም እኛ የአቅም ግንባታ የምንለው ጉዳይ በጣም ሲሪየስሊ ነው የምንወስደው። ላሉት ሁሉም የኤክስፓትሪት የውጭ ሀገር ሰራተኞች 1 2 3 ኢትዮጵያውያን አብረዋቸው እንዲሰሩ ነው የምናደርገው። እነሱ ሰርተው እኛ እየተማር የሚቀጥለውን የባቡር የቀላል ባቡር ግንባታ እኛው ኢትዮጵያውያኑ እንገነባለን። ሜድ ኢን ኢትዮጵያ ይሆናል። ያለፉት ምናልባት 6 ወሮች ላይ የውጭ ኤክስፓትሪት ሰዎች ይታዩ ነበረ። አሁን እነሱ እየቀነሱ የኛ ሰዎች እየገቡ መስራት ላይ ነው ያሉት። መጨረሻ ላይ እንዲያውም ይሄ ነገር እያለቀ እየቀዘቀዘ እኛ ሁለንተናውን ቴክ ኦቨር እናደርግና እንቀጥላለን። በማያቋርጥ የለውጥ ሂደት ውስጥ ያለችው አዲስ አበባ ከጊዜ ጋር የዘመነ የመንገድ መሰረተ ልማት እንዲኖራት መንግስት የሚያደርገው ጥረት ቀጥሏል። ከጊዜ ጋር እየጨመረ ለሚመጣው እድገት እንዲሁም እድገት ለሚፈጥረው የነዋሪዎች ፍላጎት መጨመር ምላሽ ለመስጠት የተለያዩ አቅጣጫዎች ተነድፈዋል። ስለ ራሷ ብቻ ሳይሆን ቤቴ ብለው ለሚከትሙባት አፍሪካውያን ወገኖቿ ኩራት ለመሆንም የቤት ስራዋ ብዙ ነው። የተጀመሩት ሲያበቁና ሌላ ግርማ ሞገስን ሲያጎናጽፏት፣ ያልተጀመሩት ደግሞ የጥሪ ደውል ይሆናሉ። እንደገና ፈርሳ እንደገና የምትዋበው አዲስ አበባ አሁን ባለው ላይ ነገም ሌላ ቀን ነውና ቀጣዩ ጊዜ የሚጠይቀውን ለመቀበል በሯን ክፍት አድርጋ ትጠብቃለች።